ይሄ ጉዳይ መጠናት አለበት፣ መመርመር አለበት በግልጽ ማለት ነው። ሲጀመር ማለት ነው በዚህ ሰዓት ሃንግማንን ለምን አጫወታችሁት? ሆን ተብሎ ይታወቃል እኮ ሰዓቱ እኮ የሃንግማን በምን ሰዓት እንደሚጫወት በምን ሰዓት እንደሚያሸንፍ ዓለም ያወቀው ፀሐይ የሞቀው ነገር ነው። በቃ ገብቷል። እኔ ለምን ይመስላል አስቀድሜ ኬላው እንደሌላው ቡድን ይፈተናል ሊሸነፍ ይችላል ምናምን ብዬ አልሰራሁት። ሰዓቱን የፈራሁት ኬላውን እኮ አልፈራሁትም። ግን የሚጫወትበት ሰዓት በቃ የራሱ ሰዓት ነው ይታወቃል። ለጠለጠው ፉላን 3-2 በሆነ ሁኔታ አባቴ ከሜዳ ውጪ ሄዶን የተጫወተ ጨዋታ ከባድ ኳስ ነው። ቀላል አድርገን እንዳትመለከቱ ያጀማ ከባድ ኳስ ነበረ። ፉላሞች ምርጥ ነበሩ። ግን የቼልሲ አታክ ምን አይነት አታክ ነው ማን እየተሰራው አታክ ይለያል ነው ማለት አንተ አሎንሶ ትንሽ ጊዜ ደግሞ ሲቆይ ይሄንን ቡድን ጭራቅ ነው የሚያደርገው። ይኸውልህ ያ ኮል ፓልመር ምናቀው ኮል ፓልመር አስፈሪው ኮል ፓልመር ተመልሷል። ጀምአው አስገራሚ ብቃቱን ነው ያሳየው። ሞርጋን ሮጀርስ ደግሞ የመጀመሪያ ጎሉን በማስቆጠር እንግዲህ አለው እዚህ ሊግ ላይ ያለን ይገኛል። ጀምአው ለማንኛውም ቼላው 3-2 በሆነ ሁኔታ ተቸግሮም ቢሆን አሸንፎ ወጥቷል። ከዛ ውጪ ግን የቼልሲን አታክ ሳላደንቅ ማለፍ አልፈልግም። ጀምአው ግን ያሸነፈው በአንድ ምክንያት ነው፣ በዚህ ሰዓት በመጫወቱ ነው። በቃ ይሄማ የሆነ ደባለ የሆነ ሴራ አለ። እሱን አጣርቼ መመለስ ይሆናል። ማን ኮል ፓልመር ኢዝ ባክ አባቴ ሃንግማን ማለት ነው። ሐሳቤን አስቀይረሽኛል። 8ኛ ትጨርሻለሽ ብዬ ገምቼ ነበረ። ቶፕ 4 ትገቢያለሽ ሃንግማን። ብቻ ተከላካይሽ ግን አያስተማመን። ወንፊት የሆነ በረኛለሽ፣ ወንፊት የሆኑ ተከላካዮች አሉሽ። ከዛ ውጪ ሞርጋን ሮጀርስ ጻዴ ፊርማ። ኮል ፓልመር ኢዝ ባክ። ኮልድ ፓልመር ኢዝ ባክ ጋይስ። ሃንግማን እንኳን ደስ አላችሁ። ጸዴ ጨዋታ አሳይታችሁናል። 3-2 ተጠናቋል። አዌይ ማች ደርቢ ነው። ላይውም የመቻችሁ ወንድም ጥላችሁን ነበረ። ሁለተኛ ደረጃ ያስቀመጥኩት ይሆናል ብዬ ገመጥኩት። 1-3-4 ሳምንት እንየውና ይገለበጣል። በጣም ይበርዳል ዛሬ። ብርዱ ከባድ ነው። ብርዱ ከባድ ነው። ከባድ አለ። የመጀመሪያ ጨዋታ 3-2 በጠበቀ ነበር። ከባድ የለም። ይሄ ድሮ ነው። ድሮ ቀረኩ። እሱ ጨርሳል። እሱ ቻፕተር አልቋል ብዬሃለሁ እኮ አልሰማኝም እንጂ ያንን ቻፕተር ዘግተን ወደ ዊን ቻፕተር ተመልሰናል። አንድ ያስቸገረኝ ሳንቼዝ ነው። እሱን ገለውና ወደ ሰላም ወደ ጤናችን እንመለሳለን ማለት ጽድት ያለ እኔ ምን ጎል ገብቷል። ኦፍ ኮርስ ገብቷል። ምን አገባኝ የምፈልገው 3 ነጥብ አግኝቼዋለሁ። ገብቷል 3 ነጥብ ገባና ወጣው ቢቀዘቀዝም 3 ነጥቡ ገብቷል ነው። ምን አይነት ጨዋታ ነው በእናትህ ሲያምር። ሙሉ ጨዋታው ክፍት ነበር። ገብቷላ ፉላም ናን ደባደባለው ማለት ነው። ከዛ ቼልሲ ደግሞ ነው 137 ምናምን እነዚህ ሊያወጡት ዝም ብዬ ነው እንዴ ብሎ ለጠለጠው ማን 3-2 አልቋል ጨዋታው ማለት ነው። 3-2 ማለቁን እንዳትዩት። ፓልመር ዛሬ ምን አይነት እንቅስቃሴ ነው ያደረገው? ማን ቼልሲ ያገባቸውን ጎሎች እንዳለ ማለት ይችላልላችሁ ኮንስትራክት እያደረገ የነበረው ፓልመር ነው። ገብቷችኋል አይደል ማለት አሲስት አደረገ ለጆ ፔድሮ። ይሄ እንትና ሞርጋን ሮጀርስ ያገባው ጎል ላይ ማለት ነው ምን አይነት ተች አድርጎ ነው የሰጠው ለላክሯ ተከላካይ እንዴ! ምን አይነት አስተጣጣፍ ነው አጥፎ አሲስት አደረገለት ላክሯ። የመጀመሪያ የፕሪሚየር ሊግ ጌሙ ለቼልሲ አሲስት አደረገ። ሞርጋን ሮጀርስ አገባ። ፈራሚዎቹ እየሰሩለት ነው። ምን አይነት አጨውት ነው የሚጮተው ጃቢ አሎንሶ ማለት ነው። ገብቷችኋል? 3-4-3 ትንሽ ሊያሰጋው ይችላል ማለት ነው። ገብቷችኋል? ምክንያቱም ጨዋታው ሊያልቅ ሲል አይታችሁት ከሆነ ሎንግ ቦል ዝም ብለው እየተጮቱበት ነበር፣ ግን የሚያምር ሪዛልት ነው። ገብቷችኋል? 3-2 ማለት ግን ፉልሃም ጋር እንደዚህ ግብ ተገቢ ነው ወይ? አሁን እንደ አርሰናል ደጋፊነቴ ነው የምጠይቀው አይደለም እንዴ? 2 ጎል እንዴት ይገባባል? ግን አሪፍ ጨዋታ ነው ያየነው። ቼልሲ ያሸንፋል ይላል። የሳምንቱ ምርጥ ጨዋታ የተመለከትነው ዛሬ ነው። እኔ ምንም አንሰቃቀስም እዚህ ጋር ቼልሲ ማለት ነው ፊት ለፊቱ በጣም ቤስት ነው ራሱ አይታችኋል። ችግሩ ምንድነው? ቼልሲ ፉልሃም አይደለም ችግሩ ተከላካዮቹና ሳንቼዝ ናቸው። ማንዬ እነሱን ግዴታ ማስተካከል አለበት። አሁን ወደፊት ይሄን ነገር ፊክስ የሚያደርገው ጃቪ ራሱ በጣም ፊት ለፊቱ ነው አይታችሁታል። ፉልሃም አሳቀቃችሁኝ እኮ እንዴ! ለራሴት አልተሳቀቁም እንደዛ 2 ስታረጉ 3ኛ ታረጋላችሁ እየጣበበኩ ነው። ግን ምንድነው ችግሩ? ምንም በቃ 10 ቁጥር መሀል የለም። ግራ ገባችሁ መጨረሻ ላይ። አንተ ፊት ለፊቱ ነው ሮጀርስ ምናምን በጣም ፒስ ሆኖ ፓልመር ራሱ የጨዋታው ኮከብ መሆን ያለበት እሱ ነው። አንተ ፊት ለፊቱ በጣም ያበደ ሆኗል ዛሬ። ይሄ በጣም የሚገርም ጌም እግዚአብሔርን ምን አይነት ጌም ነው? ምን አይነት ጨዋታ ነው? ለስንት ቋጠራችሁ? ለስንት ግን ጃቪ አሎንሶና ልጆቹ አኮሩን። ኧረ በስመ አብ! ምን አይነት ጨዋታ ነው የዛሬው ጨዋታ። ሶስቱም ጆዋ ፔድሮም ሮጀርስም ኮልድ ፓልመርም ሶስቱም ጎል አግብቷል። እንደገና ደግሞ ይሄ ጎልና አሲስት ጆዋ ፔድሮ ጎልና አሲስት ምን ይባላል? እሺ አቤት! ካይሴዶ ሳይኖር ፓሌስትራ ሳይኖር እኔ እንደሆነ ማለት ነው በዚህ ጨዋታ ላይ አውጥቼ ልጥለው የምችለው ነገር ያው የጉስቶ ነገር ያው አቋሚ የታወቀ ነው። ሳንቼዝ የሚባል ሰውዬ ነው። ከዛ ውጪ ግን
በቃ ቃል የለኝም። እንችላለን። ሊጉ ዛሬ ገና ነው የተጀመረው። ነግሬሃለሁ፣ ዛሬ ገና ነው የተጀመረው። ገባ። ቸልሲ ክሬቨን ኮቴጅ ድረስ ሄዳ ፉልሃምን ተደባደቡ። አክቹሊ ደብድባት መጣች። 3 ነጥብ ስለወሰደች ደበደበቻት እንጂ ተከሻከሹት ነው የምልህ። ማን ምን አይነት ጨዋታ እንደነበረ ልነግርህ አልችልም። ማን የቸልሲ አታክ ግን ቻንስ እንደ ጉድ ነው የሚያፈሰው። ዛሬ ኮልዊል ምን ሆኖ እንደሆነ አላውቅም። አባቴ ኮልዊል ዛሬ ሲያስበላን ለኳ ምርጥ ነበረ። አቼምፖንግ አሪፍ ነበረ። ማን የሚጮተው ሃይላይን ማን የእንግሊዙ ባርሰሎና አዲሱ ባርሰሎና እመኔ ነው የምልህ። ቻንስ ያፈሳሉ እንደ ውሃ ነው የምልህ። ቻንስም ክሬት እንደ ጉድ ነው። ይሄ አታክ በጣም ያስፈራል ነው የምልህ። በጣም ያስፈራል። እስካሁን ካየኋቸው የቢግ ሲክስ ቡድኖች ከአርሰናል ውጪ ያስደመመኝ ቸልሲ ነው የምልህ። አታኩ ያስፈራል። ዲፌንሱ ደግሞ መስተካከል የሚችሉ ነገሮች አሉ። ኮልዊል ጥፋት ካላበዛ ካይሴዶ ይመለሳል ምናምን ነገር ገባ። ግን ስቲል አጫወቱ ቻንስ ኮንሲድ የሚያደርግ ነው የእንግሊዙ ባርሰሎና በእርግጠኝነት ማለት ነው። ገባለ ከሌሎቹ ቢግ ሲክስ ቡድኖች ያስደመመኝ ቸልሲ ነው። ከአርሰናል ጋር ግን ሌቭሎች ለውጥ እንዳለ ከ2 ሳምንት በኋላ ስለማሳይሽ ብዙ እንዳታወሪ። ሌሎቹ ላይ ግን አውሪባቸው። አስደምመሻል። የሚገርም ፉላም ራሱ ምርጥ ቡድን አይደል እንዴ ማንዬ? ግን ጥፋታቸው ትንሽ ፕራግማቲዝም፣ ትንሽ ረጋ ማለት ምናምን ገባለ ነገሮችን ማየት ምንድን ነው መከሻከሽ እንደዚህ ማለት ነው። ንቃቿቸው ነው ቸልሲ 10ኛ ስለጨረሱ ፓልመር እንዳትጎዳ ብቻ መጨረሻ ማን እኔ ፓልመር በጣም ጽድት ገባለ። ሮጀርስ ራሱ ጃው ፔድሮ በቃ ስለ ዣቢ አሎንሶ ድፍረቱ ራሱ ምን አይነት ድፍረት ነው። 3-2 እየመራ ዊንግ ባኮቹን መጀመሪያ ሲጀምር በ5 ተከላካይ ነው ጉስቶና ሃቶን ነበረ ገባለ። ዲፌንስ ላይ ቀልድ የለም። አታኩን አንሊሽ አድርገው ነበረ። ከዛ ላ እየመራ ስቲል አታኪንግ ኦፕሽኖቹን ኔቶን በጉስቶ የአዲስ ሸቫሪ የሚባለውን ደግሞ በሃቶ ማለት ነው። አታኪንግ ሞር አታኪንግ በቃ ሪስክ ብቻ የተሞላበት 2 የማድሪድ ማናጀሮች እምባፔ አባረራቸው በቅርቡ በአንድ ዓመት ውስጥ እምባፔ አባረራቸው 2 ማናጀሮች ተከሻከሹ። ዣቢ አሎንሶ አሸንፎ ወጣ ማለት ይሄ ነው እንጂ ቼልሲ ይሄ ነው እንጂ ፓፓፓፓፓፓ የሚገርመውን ቼልሲ ያየነው። ቼልሲ ክራቨን ኮቴጅ ድረስ በመሄድ ፉላምን በምትመለከቱት መንገድ 3-2 በሆነ ውጤት እንግዲህ ማሸነፍ ችሏል ማለት ነው። ዣቢ አሎንሶ የመጀመሪያ ፕሪሚየር ሊግ ጨዋታውን እንግዲህ በድል ጀምሯል። ይሄ ቲም ላይ አሁን ምንድን ነው የሚቀረው? በቃ ግብ ጠባቂ እኮ ነው። አሪፍ ግብ ጠባቂ ካስፈረመ ቼልሲ ቀላል ተፎካካሪ ነው። በእውነት ነው የምላችሁ ፕሪሚየር ሊጉን በጣም ይፎካከራል ብዬ እጠብቀዋለሁ። ስኳዱ ዴብዙን እንዳያችሁት ነው። ዛሬ ካሳይዶን ኤንዞ ሁሉ ተቀይሮ ነው የገባ። አሳርፈው ነበር ነው ካሳይዶን አዳዲስ ፈራሚዎቹን ጨመረና በጣም የሚገርም እንቅስቃሴ ደግሞ ነው። ፓልመር ወደ ቀድሞ አቋሙ በጣም እየተመለሰ ያለ አዲሱ ፈራሚ ሮጀርስ ምን አይነት ፐርፎርማንስ ነው ያስመለከተን ዛሬ። እጅግ በጣም ድንቅ ጨዋታ ነበር የተመለከትነው ማለት ነው። እናም ቼልሲ እንግዲህ ለብዙ ነገር ነው የሚጠበቀው ዘንድሮ ብዬ አስባለሁ። በግሌ መስተካከል ያለበት ግብ ጠባቂው ላይ ትንሽ ድክመት አለ ብዬ አስባለሁ። ከዛ በተረፈ እንግዲህ ቼላው አሪፍ ቲም ጊዜ ይፈልጋል፣ ግን አሪፍ ቲም እንደሚሰራ አልጠራጠርም። ይመቻችሁ።